ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን እንደምን አላችሁ? ዛሬም እንደተለመደው የአፋን ኦሮሞ ትምህርታችንን እንቀጥላለን። በዛሬው ትምህርታችን ኦሶ የሚለውን ቃል በሌላ አይነት መልኩ ሌላ አይነት ሀረጎችን ለመመስረት ስንጠቀምበት እንመለከታለን። ዛሬ የምናየው ኦሶ ኔጌሽን ኮኖቴሽን ያለው ሀረግ ለመመስረት እንዴት እንደምንጠቀምበት ነው የምናየው። እንደምታስታውሱት በትምህርት 51 ኦሶን ጀቹ ከሚለው የአፋን ኦሮሞ ግስ ጋር ኮምባይን አድርገን ኢሚዲየት ፊውቸር አክሽን የሚያመለክቱ ሀረጎችን ለመመስረት ተጠቅመንበት ነበር። ዛሬ ደግሞ ኦሶን ኔጋቲቭ ሀረጎችን ለመመስረት እንዴት እንደምንጠቀምበት እናያለን ማለት ነው። እንደ ሁል ጊዜው እንግዲህ በምሳሌ እንጀምራለን። ምሳሌያችን በአማርኛ የተጻፉ ሀረጎችን እንመለከታለን። እነሱን ወደ አፋን ኦሮሞ እንመልሳቸዋለን። በአፋን ኦሮሞ ውስጥ ያለውን ፓተርን እንመለከታለን። ፓተርኑን እንደተለመደው በፎርሙላ እናስቀምጣለን። በፎርሙላው መሰረት ሌሎች ተጨማሪ ግሶችን በመውሰድ ተጨማሪ ሀረጎችን መስርተን እያሰፋን ቋንቋውን በራሳችን እንማራለን የሚል እሳቤ ነው። እንግዲህ የእርቅቻ እሳቤ ማለት ነው። እንግዲህ ከስር በአማርኛ የተጻፉ ሀረጎች አሉ። እነሱ በአፋን ኦሮሞ እንዴት እንደሚባሉ እናያለን። በአማርኛ የተጻፉትን ሀረጎች ተመልከቱ። እንግዲህ ደምቀው የተጻፉትን ወይም ቦልድ የሆኑትን ሀረጎች ትኩረት ሰጣችሁ ተመልከቱ። ይሄው አንደኛ ሳላነብ መዋል አልችልም። ሳላነብ መዋል አልችልም። ግድቡን ሳንጨርስ አንቀርም። ይቅርታ ሳትጠይቁ አትመለሱ። ስራ ሳትጨርስ አትሄድም። ሳይበሉ ጠገቡ። ሳይሰራ ብር ማግኘት ይፈልጋል። ትምህርት ቤት ሳትሄድ መማር ትፈልጋለች። በእነዚህ 7 አገላለጾች ውስጥ ቴክኒካሊ ከ1 እስከ 7 ያሉት እንግዲህ በሰብጀክት ፕሮናውኖቹ ልክ የተጠቀሱ ምሳሌዎች ናቸው። ጎልተው የተጻፉትም ሀረጎች ለእያንዳንዱ ሰብጀክት ፕሮናውን ከዛ አንፃር የተጠቀሰ ነው። ሳላነብ እኔ ሳላነብ ማለት ነው። ሳንጨርስ እኛ አለው በውስጡ። ሳትጠይቁ እናንተ አለው በውስጡ። ሳትጨርስ ወይም ሳትጨርሺ አንተ ወይም አንቺ አለው በውስጡ። እዚህ ስፔሲፊካሊ አንተ የሚላለው። ሳይበሉ እነሱ፣ ሳይሰራ እሱ፣ ሳትሄድ። ስለዚህ ትኩረት እንድትሰጡ የምፈልገው ሳላነብ፣ ሳንጨርስ፣ ሳትጠይቁ፣ ሳትጨርስ፣ ሳትጨርሽ፣ ሳይበሉ፣ ሳይሰራ፣ ሳትሄድ የሚሉት አገላለጾች ያው ሀረጎች ናቸው በአማርኛ። እነዚህ አይነት አገላለጾች ሳላነብ፣ ሳንጨርስ፣ ሳትጠይቅ፣ ሳትጨርስ፣ ሳይበሉ፣ ሳይሰራ፣ ሳትሄድ አሉታዊ አገላለጾች ናቸው። እነዚህ አገላለጾች በአፋን ኦሮሞ እንዴት የሚባሉ ይመስላችኋል? ውድ የኢትዮጵያ ልጆች 3 ሰከንድ ልስጣችሁና አስቡበት። መልሱን አብረን እናያለን። መልካም፣ መልሱን አብረን እናየዋለን። ያው መልሱ አንደኛ ሳላነብ መዋል አልችልም ለሚለው አኒ ኦሶ ሂንዱቢሲን ኦሉ እንደንደው። ሳላነብ መዋል አልችልም። ሳላነብ ኦሶ ሂንዱቢሲ። ግድቡን ሳንጨርስ አንቀርም። ኑቲ ሂኢቻ ኦሶ ሂንፊጢን ሂንሃፍን። ይቅርታ ሳትጠይቁ አትመለሱ። ኢስን ኢፈማ ኦሶ ሂንጋፈቲን እንዴቢተን። ይቅርታ ሳትጠይቁ አትመለሱ። ስራ ሳትጨርስ አትሄድም። ስራ ሳትጨርሽ አትሄጂም የሚለው ደግሞ አቲ ሆጂ ኦሶ ሂንጡሙሪን ኢንዴምቱ። ሳይበሉ ጠገቡ። ኢሳን ኦሶ ሂኛቲን ቁፋ። ሳይሰራ ብር ማግኘት ይፈልጋል። ኢኒ ኦሶ ሂንሆጀቲን ቀርሺ አርገችው በርባዳ። ሳይሰራ ብር ማግኘት ይፈልጋል። ትምህርት ቤት ሳትሄድ
መማር ትፈልጋለች ለሚለው ኢሼን መነበሩምሳ ኦሶ ሂንዴሚን በረቹ በርባዲ ትምህርት ቤት ሳትሄድ መማር ትፈልጋለች። እንግዲህ በአፋን ኦሮሞ ደምቀው ቦልድ ሆነው የተጻፉት አገላለጾች ኦሶ ሂን ዱቢሲን ሳላነብ፣ ኦሶ ሂን ፊጤን ሳንጨርስ፣ ኢሲን ኦሶ ሂን ጋፈቴን ሳትጠይቁ፣ አቲ ኦሶ ሂን ጡሙሬን ሳትጨርሽ፣ ኢሳን ኦሶ ሂን ኛቲን ሳይበሉ፣ ኢኒ ኦሶ ሂን ሆጀቲን ሳይሰራ፣ ኢሼን ኦሶ ሂን ዴሚን ሳትሄድ። ስለዚህ በአፋን ኦሮሞ ፓተርኑን አያችሁት አይደለም? ሁሉም ለሰባቱም ፕሮናውኖች ወይም ተውላጠ ስሞች ኦሶ ከፊት አስቀደምን። ከዛ ሂን የሚለውን አፍራሽ ቃል አመጣን። ከዛ በኋላ ዱቢሱ የሚለውን ግስ ወሰድን። ለአኒ የተጠቀሰው ዱቢሱ የሚለውን ወሰድን። ኦሶ ሂን ዱቢሲን አለን። ዱቢሱ እንግዲህ ላስት ባውሉ ኡ ነው። ኡን ወደ ምንድን ነው የቀየርነው? ወደ ኢን ነው የቀየርነው። አይ ኤን ማለት ነው። ለኑቲ ኦሶ ሂን የሚለውን ወሰድን። እንዴን ፊጡ የሚለው ግስ ነበር። ኦሶ ሂን ፊጢን ኡን ወደ ኢን ቀየርነው። ለኢስን ኦሶ ሂን ጋፈቲን እንግዲህ ጋፈቹ ነው ግሱ ጋፈቹ ነው። ጋፈቹ ላይ እንግዲህ ጋፈቲን የሚል ነው ያገኘነው። ሲኤችን ወደ ቲ ቀየርነው። ከዛ በኋላ ላስት ባሉ ወደ ኢን ስንቀይረው ኦሶ ሂን ጋፈቲን ሳትጠይቁ። ለአቲ ኦሶ ሂን ጡሙሪን ግሱ ጡሙሩ ነው መጨረስ ነው። ኡን ወደ ኢን ቀየርን። ኦሶ ሂን ጡሙሪን። ለኢሳን ኦሶ ሂን ኛቲን ግሱ ኛቹ ነው። ሲኤችን ወደ ቲ ቀየርን። ኤንዴን ላስት ባውሎቹን ወደ ኢን ቀየርናቸው። ኦሶ ሂን ኛቲን ሳይበሉ። ለኢኒ ኦሶ ሂን ሆጀቲን ግሱ ሆጀቹ ነው። ሲኤችን ወደ ቲ ቀየርን። ኤንዴን ላስት ባውሉን ወደ ኢን ቀየርን። ኦሶ ሂን ሆጀቲን ሳይሰራ። ለኢሼን ኦሶ ሂን ዴሚን ግሱ ዴሙ ነው። ላስት ባውሉን ወደ ኡ ቀየርን። ኤንዴን ከላስት ኮንሶናንት ኦፍ ዘ ሩት ቨርብ ላይ አይ ኤን ወይም ኢን ጨመርን። ኦሶ ሂን ዴሚን ሳትሄድ። ይሄን በፎርሙላ ማስቀመጥ ከዛ ለተመሳሳይ ግሶች ተመሳሳይ ሐረግ እየሰሩ መገልገል ቋንቋውን መማር ነው። በጣም ቀላል። በፎርሙላ ነው እንግዲህ ከላይ ባየነው ምሳሌ ደምቀው የተጻፉትን አይነት ሐረጎች ሁሉ በአፋን ኦሮሞ ለመግለጽ የሚጠቅመን ፎርሙላ ይኸውላችሁ። ቢኤም ኦሶ ሂን ጋዚን ወር ቢኤም በመቃ ማለት ነው። አኒ ኑቲ ኢሲን አቲ ኢሳን ኢኒ ኢሼን ፕሮናውን ተውላጠ ስም ማለት ነው። ጋዙ ኢዝ ኤኒ አፋን ኦሮሞ ሩት ቨርብ ዊዝ ላስት ኮንሶናንት ዜድ ማለት ነው። ስለዚህ እንግዲህ እንዳያችሁት ላስት ባውሎቹን ደብል ዩስ ኦን ወደ ካንስል አውት አድርገን ኢኤን እናረጋቸዋለን። ስለዚህ ጋዙ ወደ ጋዚን ይቀየራል። አጠቃላይ ፎርሙላው ቢኤም ኦሶ ሂን ጋዚን ይሆናል ማለት ነው። if the last consonant of the given verb gazu is ch change ch to t as follows ጋቹ ይሆናል። እንግዲህ ዜድን በሲኤች ስንተካው ጋቹ ይሆናል። and then ፎርሙላው ወደ ምን ይቀየራል ማለት ነው? ቢኤም ኦሶ ሂን ጋቲ ይሆናል ማለት ነው። ምሳሌ እንግዲህ በሰንጠረዥ ነው የምናየው። ጥሩ ሰንጠረዥ ነች። ቢኤም በሚለው ስር አኒ ኑቲ ኢሲን አቲ ኢሳን ኢኒ ኢሼን። አኒ እኔ፣ ኑቲ እኛ፣ ኢሲን እናንተ፣ አቲ እሱ አንተ ወይም አንቺ፣ ኢሳን እነሱ፣ ኢኒ እሱ፣ ኢሼን እሷ ማለት ነው። ኦሶ ሂን ጋዚን የሚለው እንግዲህ ፎርሙላችን ቢኤም ሲደመር ኦሶ ሂን ጋዚን ነው። እንግዲህ በፐርፕል ባክግራውንድ ኦሶ ሂን የሚለው ኮንስታንት ነው። አሁን በአረንጓዴ የተጻፈው ኛቲን የሚለው ግስ ነው። ኛቹ ነው ግሱ። ሲኤችን ወደ ቲ እንቀይራለን። እንዴ ላስት ባውሉን ወደ ኢን እንቀይረዋለን። ኛቹ ኛቲን ይሆናል ማለት ነው። ስለዚህ ኦሶ ሂን ኛቲን ይሆናል ማለት ነው። ሶ ትርጉም በሚለው ስር የሐረጎቹ ትርጉም ተቀምጦላቸዋል። አብረን እንበላቸው። አኒ ኦሶ ሂን ኛቲ እኔ ሳልበላ
ማለት ነው። ኑቲ ኦሶ ሂንኛቲን እኛ ሳንበላ፣ ኢሲን ኦሶ ሂንኛቲን እናንተ ሳትበሉ፣ አቲ ኦሶ ሂንኛቲን አንተ ሳትበላ አንቺ ሳትበይ፣ ኢሳን ኦሶ ሂንኛቲን እነሱ ሳይበሉ፣ ኢኒ ኦሶ ሂንኛቲን እሱ ሳይበላ፣ ኢሼን ኦሶ ሂንኛቲን ይሆናል ማለት ነው። እንግዲህ በአረንጓዴ የተጻፈውን ጋዚን የሚለውን ጋዙ አይነት ክሶችን እያመጣችሁ ይህንን ቴብል እንደ ቴምፕሌት መጠቀም ትችላለህ። ለምሳሌ ምን ግስት ልንገራችሁ? ቢቱ መግዛት ነው። ስለዚህ ላስት ኮንሶናንቱ ቲ ነው፣ ሲኤች ስላልሆነ ወደ ሌላ ኮንሶናንት መቀየር አያስፈልገንም። ስለዚህ ምን ይሆናል ማለት ነው? እንግዲህ ቢቱ መግዛት ነው የፈለግነው። ምን ማለት ነው የፈለግነው? እኔ ሳልገዛ፣ እኛ ሳንገዛ፣ እናንተ ሳትገዙ፣ አንተ ሳትገዛ፣ አንቺ ሳትገዢ፣ እነሱ ሳይገዙ፣ እሱ ሳይገዛ፣ እሷ ሳትገዛ ማለት ነው የፈለግነው። ስለዚህ ምን እላለሁ ማለት ነው? አኒ ኦሶ ሂምቢቲ፣ ኑቲ ኦሶ ሂምቢቲ፣ ኢሲን ኦሶ ሂምቢቲ፣ አቲ ኦሶ ሂምቢቲን፣ ኢሳን ኦሶ ሂምቢቲን፣ ኢኒ ኦሶ ሂምቢቲን፣ ኢሼን ኦሶ ሂምቢቲን። ትርጉሙ መጀመሪያ ላይ የነገርኳችሁ ነው ማለት ነው። ሳልገዛ፣ ሳንገዛ፣ ሳትገዙ፣ ሳትገዛ፣ ሳትገዢ፣ ሳይገዙ፣ ሳይገዛ፣ ሳትገዛ ማለት ነው። እሺ በሰንጠረዥ ያየነውን እኛችሁን በስቴትመንት ነው። አኒ ኦሶ ሂኛቲን ቁፌ እኔ ሳልበላ ጠገብኩ። ኑቲ ኦሶ ሂኛቲን ቁፍኔ እኛ ሳንበላ ጠገብን። ኢሲን ኦሶ ሂኛቲን ቁፍተ እናንተ ሳትበሉ ጠገባችሁ። አቲ ኦሶ ሂኛቲን ቁፍቴ አንተ ሳትበላ ጠገብክ፣ አንቺ ሳትበይ ጠገብሽ። ኢሳን ኦሶ ሂኛቲን ቁፈን ሳይበሉ ጠገቡ። ያየነው ነው በምሳሌ እኔ ኦሶ ሂኛቲን ቁፌ እሱ ሳይበላ ጠገበ። ኢሼን ኦሶ ሂኛቲን ቁፍቴ እሷ ሳትበላ ጠገበች። ኦሶ ሂኛቲን ኦሶ ሂኛቲን ኦሶ ሂኛቲን ኦሶ ሂኛቲን ኦሶ ሂኛቲን ሳይበላ፣ ሳትበላ፣ ሳይበሉ፣ ሳትበይ፣ ሳትበላ፣ ሳትበሉ፣ ሳንበላ፣ ሳልበላ፣ ኦሶ ሂኛቲ ለሁሉ። እሺ